ባዳሪ ነበር ያስቀምጡላቸው። ስለዚህ ያሁኑ የፋኖ አደረጃጀት 9 ሰዎች ራሳቸውን የተሿሿሙበት ነው። ጎጃሚዎች ቅልጥም እየጋጡ ነው፣ አጥንት እየጋጡ ነው። አማራም አይመስሉም እነዚህ። እንኳን ደስ አላችሁ ሴተኛ ዳሪ። እነዚህ ባሎቻቸውን ስፔር ፓርት ያደረጉ በንዴት ላይ ጨጓራ ያስቀየሩ፣ ኩላሊት ያስቀየሩ ታውቃላችሁ። እንደነረቡ ገበያ እኮ ይሄን አድርገዋል። ባልየውን ሄዱ። ምርጥ አቀናባሪ እኮ ጨጓራ ሁሉ ኦፕሬሽን ሆኖ ነው የወጣው፣ ተቃጥሎ ማለት ነው። እንዲህ አይነት ባሎቻቸውን ሲኦል የከተቱ መሀይም አዝማሪ ይቀልዱባቸዋል። አሁን ይሄ ሎጎ ይዘው የመጡ ደግሞ እኮ ናሽናል ፋኖ ናሽናል ምናምን ብሔራዊ ፋኖ እኮ አማራ ክልል ነው ያለ፣ ያውም አንዲት ቀበሌ ነው ያለው ተደብቆ። በኢትዮጵያ ምድር አለ እንደ ፋኖ ናሽናል የሚባለው ብሔራዊ የአማራ ፋኖ ብሔራዊ ግንባር። አየው ከግንባር አይወጣም መቼም። ዘመነ ካሴ ከእስክንድር ነጋም ጋር ግንባር ብሎ ነበር፣ ህዝባዊ ኃይል ብሎ ነበር። ህዝባዊ ኃይል ምን? እንዴት ህዝብ ማለት አማራ እኮ አንድ ህዝባዊ ኃይል እንዴት ይሆናል? የአማራ ፋኖ ነው መባል ያለበት። ጣሊያን ያሸነፈው የአማራ ፋኖ ተብሎ እንጂ ህዝባዊ ሆኖ አይደል። ኦሮሞ ተዋግቷል ጣሊያን፣ አማራ እኮ ተዋጋው። ጠላታችን አማራ የለንም ያለን እኮ ፕሮፌሰር መስፍን ወልደ ማርያም እኮ በጎጃም በጎንደር በሸዋ ብሎ ከፋፍሎ በአዳፍኔ በተባለው መጽሐፍ ብታነቡ አንድም ኦሮሞ አልተዋጋም፣ አንድም ትግሬማ ባንዳ ነው። ኦሮሞና ትግሬ እኮ ዘያድ ባሬ መጥቶ ሲወረን ሶማሌ እኮ አብረው እኮ ተሰልፈው ይወጉን ናቸው እኮ። እነዚህ ናቸው እኮ ዛሬ ተመልሰው እኛ ለቀይ ባህር አንዋጋም ስላቸው አማራ ባንዳ ነው የሚሉን ኦሮሞዎች። ደህና ነህ? አይ ኦሮሞ ቱልስ ነው። ኦሮሞን አሁን መንካት የለብንም። መረባረብ ያለብን እነዚህ የሚመጡ ትግሬዎችን ማጥፋት ነው። ህዋትን ሻቢያን ነው ማጥፋት ያለብን። በቃ ተኩሰን ማሸነፍ አለብን። በህዝብ አመፅ የታጠቀው ፋኖ ነቅቷል። አሁን ገጥመን እነዚህን ማባረራለን። ከዚያ በኋላ ወደ ኦህዴድ እንሄዳለን። ወደ ኦሮሞ አላልኩ፣ ኦሮሞ ህዝብ ነው። ወደ ኦህዴድ ብልጽግና ማለት ኦህዴድ ማለት። አሁን አማራ 2 ስቴጅ አለው ብያቸዋለሁ ባለፈው ሳምንት። ይሄ ሁሉ ዛሬ እነ ዘመነ ሳይለቁላችሁ እኔ ነግሬያለሁ። ይሄን ሁሉ መረጃ ስናገር ማንም የለም፣ ማንም አልተናገረም። የለውማ መረጃ። ቅዳሜ ገበያ እየጋጠች የመጣችው ከሆነ በኋላ ነው። እኔ ግን ገና ወደ ቋራ ሲሄዱ፣ ወደ ሱዳን ሲሄዱ፣ ከሳምሪ ጋር ሲገናኙ፣ ተተኳሽ ሲቀበሉ፣ ሸዋ ያሉትን ፋኖች ለመምታት እነምሬ ጠመንጃ ሲጭኑ፣ ጥይት ሲጭኑ፣ በተለይ በዚህ 6 ወር ውስጥ አማራ እንዲወድም ጥይት ሲያቀብሉ ነበር ሁለቱ ትግሬዎች። አማራ እንዲዳከም እኮ ነው። ተዳከም እኮ የተመታው ፋኖ ተመቷል። ዋና የተፈሩ ተወግደዋል መሪዎች። ሌላው ደግሞ ተበትኗል። ሆን ብለው እኮ ነው። ፋኖ እኮ ወደ አራት ኪሎ ለምን አንሄድም ብሎ እኮ ዘመነን ጠይቋል እኮ። እኛ እኮ የደቡብ ጎንደር ፋኖ አደራጅተን የምጽአት አማራ ፋኖ እኮ ሲገሰግስ ነው። ታስታውሳለች? ዘመነ ካሴ ወጥቶ ሰላም እንዴት ናችሁ? እንግዲህ ለነፃነታችን ስንል መንገድ ሰግተናል። የእግረኛም መንገድ ማንንም እንዳይተላለፍ መኪናም እንዳይሆኑ ለ2 ሳምንት ዘጋው። የደቡብ ጎንደር ፋኖች ወደ አዲስ አበባ እየተመሙ ስለነበር ነው። የምጽአት አማራ ዓለም አቀፍ ንቅናቄ ፋኖች ወጣቶች እኛ ሰው መስለው ለነሱ ግሩፕ ለአንደኛው ሰው ነገር አስቆመው። ወደ 4 ኪሎ አትሄድም ሲባል የዛሬ 3 ሳምንት ምን እንዳለ ታስታውሱም? ዜና ጂኦግራፊ ተምሮ ጂኦግራፊ የማያውቅ ጋዜጠኛ እናሱ የዘመነ ካሴ ጦር ወደ 4 ኪሎ ሲገሰግስ የመከታው ማሞ ጦር አገደው። ይሄ እኮ በኢብራስተኛ ወይም ደግሞ በአረብኛ የዘመነ ካሴ ጦር ወደ አዲስ አበባ ወደ 4 ኪሎ ሲገሰግስ የወሎ ፋኖ አገደው። ምሬ ወዳጆ እንደማለት እኮ ተመልከቱ የሚሰራውን ስራ። የምሬ ቤቶች እኮ በጦርነቱ ጊዜ አልፈረሱ። 9 ቤቶች አሉ፣ አንዱም አልፈረሰም። የወሎ ህዝብ ሄዳችሁት ታርቆ ነበር እኮ የሰውዬ ብልጽግና። ለብልጽግና እኮ ያታኮሰው እሱ እኮ ተኩስ አያውቅም። ከአረብ ጥረዛ መጣ፣ በቃ ፋኖ አሉት። ጀግና ተብሎት መሳሪያ እዚህ ጋር ማጋዚን ይዟል ምናምን። በቃ የኔን 1 ሚሊዮን ያህል ዘመንና ምሬ ጀግንነት የላቸው። እኔን ሞጣ የሚያውቀኝ ሰው አለ፣ ታቁኛላችሁ? ከታች ያላችሁ ወጣቶች የኔን ያክል 1 ሚሊዮን ያክል ጀግንነት ወኔ የላቸው። እኔ ጠመንጃ መያዝ እችላለሁ፣ መተኮስ እችላለሁ፣ መዋጋት እችላለሁ፣ ማቁሰል፣ መምታት፣ መግደል እችላለሁ፣ ማዋጋት እችላለሁ። ያው ብገባ ዘመን ሊያዋጋ ይችላል። ያለመደበትን መስረጌ ሶኮ ፎቶ ነው የሚነሳው። ሰሞኑን ደግሞ እንደ ቀበሌ ሊቀመንበር የዛሬ 50 ዓመት የቀረ ራስ እየተባለ
እንደ ቀበሌ ሊቀመንበር ያውም እኮ ጠመንጃ ያዘ ቁምጣ አርጎ ወደ ላይ ወደታች ስላጋለጥኩት ወደታች ወር ላይ አይ ጎጃም ህዝብ እንዴት ልጫወት ይጫወቱበታል እነዚህ ጎጃም ሰዎች። ስለዚህ ጎጃሜ ከስራ እኔ ምን አገባኝ? በድሮን ያለቀው ጎጃሜ ነው። ሙልጭ ብሎ በብዛት ሀብታም ስለሆነ አምራች ስለሆነ የአማራን የኢትዮጵያን ህዝብ ህብረሰረሰሩን የበጠሱት ጎጃምን በማውደም ነው። ይሄ የተባበራቸው ዘመነ ነው፣ አስረስ ነው፣ ማርሸት ነው። እነዚህ ሶስት ጥሩምባዎች እየወጡ እየጮሁ ወዲ ምናምን ቂጤን ነው የምጠርግበት ያንተ ባንዲራ። አንተ ደግሞ ሁለት ወንድሞችን ገሏል። ይሄ ባንዲራ ቅዘና ቀበሌ የማታክል ሀገር እዚህ ይህን ባንዲራ ሳሰኛለ። እኔም በአረንጓዴ ቢጫ ቀይ አልኮራው በዚህ የቅዘናም ልጅ አፍሪካ ነፃ ያወጣው ባንዲራ እኮ ነው የአማራ ባንዲራ ሰንደቅ ዓላማ። ምን ባንዲራማ የጣሊያን ስም ነው። ይሄ ሰንደቅ ዓላማ እኮ ነው። ዛሬ አንተ ኤርትራዊው አገር አለ ብለህ እንድትፈነድቅ ያደረገ ይሄን ከጣሊያን ነፃ ያወጣ። በዚህም አልተኩራራን እኛ አማራዎች እንኳን ያንተን የሽንት ጨርቅ አንተ ተዚህ የምታሳይ። ስለዚህ አሁን የምነግራችሁ ኢትዮጵያ ውስጥ ያላችሁ ፋኖች እየሰማችሁ ነው። እነዚህ መሪዎችን አሳዶ ማስወገድ ብቻ ነው። ከትግሉ ላይ ዞር ማለት አለባቸው። እምቢ ካሉ መመታት አለባቸው። አሁን እነ ዘመነ መልቀቅ አለባቸው። ታዩ 2 ዓመት ታየ አክስሮታል። አማራ ለቀቅ ማለት አለ። እምቢ ካለ መወገድ አለበት በቃ። ለምሬ ወዳጆ ለዚህ ኮረኮሬ ለ5 ለማይሞላ ቅዘናም የህወሓት ተወካይ መጥቶ ማባረር መጀመሪያ እንዲለቁ እየጠየቅን ነው። መልቀቅ አለባቸው። ምክንያቱም አማራዎች ናቸው ተብለዋል። መልቀቅ አለባቸው። ስራቸው ተጋልጧል። ይልቀቁ። ማት በሚሊዮን እኮ ህዝብ እኮ ነው የወደሙ። ለነገሩ የተገደለበት ሰው እኮ ነገ እኮ ሰላም ሲመጣ እነ ዘመን አይለቃቸውም። እንኳን ነገ ማሸነፈው ቢመጡ ባለደም ይመታው። ብዙ መምህር ተገሏል። ብዙ መምሪያ ኃላፊ ተገሏል። ብዙ ሊቀመንበር ተገሏል። አንድ ሊቀመንበር ስገል እኮ 7 ልጆችን ለሽርሙጥና እያዘጋጀ ነው። እሱን ብሔርተኛ ማድረግ ነው። መምህሩ ምን አደረገ? ቾክ ይዞ ሊያስተምር በሄደ። ተመልከቱ የተሰራው ስራ። ይሄ ያገው ፋኖች በትግሬ በኩል የተደረገ የአማራ ማጽዳት ነበር። አሁን ያገው ፋኖ የሚባል ከአማራ ክልል መውጣት አለበት። 600 ሰዎች ናቸው የገቡ። ይሄ ያገው ክፍለ ጦር ዝም ብሎ አውቀው ነው። ትንሽ ነው 600 ሰው ግን ክፍለ ጦር ይሉታል። ቁጥር ለማብዛት እኮ ነው። 70 ሺህ ፋኖ አለን ብሏል። እንግዲህ ማርሸት 70 ሺህ እኮ የአብይ አህመድ የለም። ሂዱና ጎግል አድርጉት። የመንግስት ጦር እኮ 70 ሺህ የሚሆን የለም። ህዋቶች ግን 280 ሺህ ደረሱ። ከጌታቸው ነው አፉ ላጥ ብሎ ሲናገር የሰማ ነው። እናንተ ከሱ አፍሰማችኋል። እኔ ግን የዛሬ አመት ህዋት 280 ሺህ ያለው ብያለሁ። እሱ ግን 10 ሺውን ቀንሶ 270 ሺህ አለ። ዛሬ እኮ በፕሪቶሪያ ስምምነት እያሉ ህዋቶች በየአቅጣጫው እየሰሩ ነው። እነ ጌታቸው አሰፋ የዛሬ 3 ዓመት ፓስፖርታቸው ስለተቃጠለ የሱዳን መንግስት አብዱራህማንን እኮ የኤርትራ 1 ብርጌድ እና የሳምሪ 1 ብርጌድ እኮ ነው ተዋግቶ ፈጥኖ ደራሹን አባሮ ጀነራል አብዱራህማን እኮ ፕሬዚዳንት ያደርገው። ለዚህ ነበር ትግሬዎች ስማርትነታቸው። ሱዳንም መንግስት ቀይረው አሁን ሀገራቸው ነው ሱዳን። ትጥቅ ያመጣላቸዋል፣ ጠመንጃ ያመጣ። አሁን ዘመነ በዚያ በኩል ነው ጥይት እየገባ ያለው። አማራ ለዘላለም ወደቀ። አማራ በቃ ትግሬ እየመጣ ነው። እነ ጌታቸው አሰፋ ደግሞ እንደነገርኳችሁ ሱዳን ሄደው ሳውዲ አረቢያ፣ ከዚያ አውሮፓ፣ ከዚያ አሜሪካ ሊመጡ ነው። ይሄ ወንጀለኛ ነው። የሰውዬ ሞንጆሪኖ ምናምን እየመጡ ነው። እነዚህ የአማራ ዲያስፖራ በዓለም ያላችሁ ጄኖሳይደር ስለሆኑ እንዳትለቋቸው እየመጡ ነው። ዲፕሎማሲ ስራ ሊሰሩ ነው። ህዋት እየመጣ ነው። ምዕራባዊ ህዋትን ይደግፈዋል። አማራ ግን ፋኖ ድጋፍ የለው። እንደ ጽንፈኛ ነው የሚታየው፣ እንደ አሸባሪ ነው የሚታየው። በነጮች በኩል አማራን ይጠሉታል፣ እንዲጠፋ ነው። ይሄ ሀቅ ነው የምነግራቸው። ከታች የሚቃወሙ ሰዎች ትግሬዎች ናቸው፣ ሻቢያዎች ናቸው፣ ብልጽግናዎች ናቸው። አማራኔን አይሳደብም፣ አማራኔን አያዋርድም። አማራማየው መረጃ እየተቀበለ እኮ እያሸነፈ ነው። የነዘመነ ድርጅት እኮ በአንድ ቀን የፈረሰው ፈረሰ እኮ። ጠቅላላ ተቃውሞ ደርሶበታል። አይታችሁታል። ለነዘመነ ካሴ ራያና ወልቃይት እነሱ ምንም አይደለም። ለምን ጎጃም አልተመታማ? ህዋት መጥቶ ይምታው ብዬ ነበር። ልቀቁት ያልኩ ጎጃም እኮ ቢጨፈጨፍ ኖሮ ዛሬ ይቆራረጥ ነበር።
አፄ ዮሐንስ የተባለ 2 ጊዜ ጨፍጭፎን ሞጣ ቀራኒዮ ምነው አይታረስ በሬሳ ላይ መጣው ከዚያ እስከዚህ ድረስ ተብሎ የእናቶቻችን የጎጃም አያት እናቶቻችን ጥቁር ሻሽ እያረጉ ዛሬ እነ ዘመነ ካሴ ሲባል መሀል ሀገር የበቀሉ ባንዳዎች ህዋትን ጎተው እየመጡ ነው። እና በባዩ የተባለ ኢትዮ ፎረም የተባለ የትግሬ ጣቢያ ላይ ይሰራል፣ ሬዲዮ ላይ ያሳፍራል። የአማራ ባንዳዎች ተፈጠሩ። እነባየቀን ነው ነብሬ ወዳጆ እነዘመነ ካሴ እየመጡ ነው። ትግሬ እየመጣ ነው። እኔ የምነግራችሁ ሁልጊዜ እውነታ ነው። እኔ የምታገለው ለአማራ ገበሬ ነው። ለአማራ ወጣት ልጆች ለተበተኑ ከትምህርት ተበትነው ከሞት ለተረፉት ነው። ነገ ስልጣኔን እንዲያዩ መሪ እንዲሆኑ ሀገራቸው እንዲረከቡ ነው። ትግሬ መጣ ማለት ከዚህ በኋላ ለሚሊዮን ዓመት አይወርድም። መውረድ አይደለም። የኢትዮጵያ ሪሶርስ ከሚወስድ ይቆያል ለአንድ 20 ዓመት። ከዚያ በኋላ 20 ዓመት አይቆይም፣ 5 ዓመት በቂው ነው። ሪሶርሱን ከወሰደ በኋላ ይገነጠላል። ለምን? ጥቂት አማራ ስለማይቀር እንደ ፍልስጤም እያፈነዳ ስለሚፈነዳ ይፈራሉ። አገሩ ነው የሚሄዱት። ከዚያ በኋላ በሚሳኤል የሚጠበቀው ሀገራቸው ከጣና ጀምሮ በቅማንት ይሄዳል። ጎጃም በአገው ይወሰዳል። የአገው ክልል ብሎ ይመጣሉ። አሁን ህዋት ከመጣ ወደ ስልጣን አገው ክልል ይሆናል። ወልቃይት ክልል ይሆናል። ጎንደር ክልል አውቀው ነው ክልል አድርገው ትግሬ እየሰገሰጉ በመርዝም እንደ ድሮ በምንም በጥይትም በስርም እያጠፉ እንደኔ የነቃውን ያጠፉና አንድ ቀን ከ5 ከ10 ዓመት በኋላ መንግስቱ ነው ኦሮሞ መንግስቱ ነው እነሱ መንግስቱ ነው ያውጃሉ። this is the right way of ትግሬ። ትክክለኛው መንገድ የትግሬ ይሄ ነው እና የኤርትራ አንድ ነው። አሁን እኮ አንድ ሆኖ መጡ። እኔ ስናገር ግን ተፈራ ማሙን እየሰማ ይሄንን ትግሬ መጽሐፉን ጽፎ ነው አባቴ ትግሬ እናቴ አገው እያለ አሁንም ተፈራ ማሙ ፋኖ ውስጥ አለበት። ትግሬ እየመጣ ስለሆነ ፈርቶ እኮ ነው በፋሻ እግሩን ጠቅልሎ ሲያላግጥ ቆይቶ ወደ ውጭ ለማምለጥ እኮ ነው። መስከረም አበራ ከተባለች ኦሮሞ እና የትግሬ ወላጅ ከሆነች ማዛ መሐመድ ጋር በዜና ሲያሰራ ከርሞ እንዴት ነው ድኖ ገባ። ዓለም አቀፍ ሕክምና ያስፈልገኛል ተከለከልኩ ነው ያላል። ዛሬው ሸዋ ውስጥ የተደበቀው እሱ ራሱን ለማዳን ነው። ይሄ ትግሬ ነው። ጥንት ጨፍጭፎን መጣ አስጨፍጭፎን ሸምቆ የገደለው ኮለየ ነው። ሸማቂ ኮማንዶ ብሎ መጽሐፍ ይጽፋል። ያን የሚገዛው ወሎ እያዝናል። ደደብ ነው ወሎየው ራሱ። ስለዚህ እየመጡ ነው። በጣም ተጠናክረው እየመጡ ነው። በነዘመነ በኩል እየመጡ ነው። እነጌታቸው ወደ ውጭ እየሄዱ ነው፣ እየመጡ ነው። በፕሪቶሪያ ስምምነት ብለው 15000 ቲዲኤፍ አማራ ክልል አስገብተዋል። 15000 አብይ ጋር አስገብተዋል። ከዚያ በፊት 1760 አስገብተዋል። ከ6000 ከቀነሷቸው አሁን ደግሞ 60,000 ነው የቀነሱ። 60,000 ቀንሰው አማርኛ ተናጋሪውን መርጠው 15,000 በአማራ ክልል ጨመሩ። የድሮ ትግሬ ሳይወጣ 15,000 አዲስ አበባ ገብቷል። አሁን አብይ ተከቧል። ተመልከት ትግሬ እንዴት እየሰሩ እንደሆነ ፖለቲካ ተመልከት። የአማራ ፋኖስ እነሱን ተሸክሞ ይንገዳገዳል። የአማራ ፋኖስ 15 ሰው እኮ አዲስ አበባ አስርጓል አስገባ። እንኳን ሌላ አንዱ ነው እኮ ከጎጃም ከወሎ ከጎንደር እየሰረገ በጨረቃ እየሰረገ ድሮን በማይመለከተው በኩል ቀን እየተኛ ማታ እየሄደ ቀን እየተኛ ማታ እየሄደ ወለነ መከተው አካባቢ ወለነ ደሳለ የሚባለው አካባቢ እኮ ተስማምቶ ፋኖን አዲስ አበባ ጋር ማከማቸት ይቻል ነበርኩ። ልክ ጥቂት ኃይል ደግሞ 500 የሚሆን ደግሞ አዲስ አበባ በስውር አስገብቶ አማራ እኮ ነው። አዲስ አበባ እኮ አማራ ነው። 5 ሚሊዮን እኮ አማራ ነው። ደደባ አህያ ነው። ግን አማራ ነኝ ያለ ኢትዮጵያንስ ነው። ቂጡን አፈንድዶ ቤተክርስቲያንና መስጊድ ነው የምታገኘው። ይሄ አተላ አዲስ አበባ ጾም ሲመታ ይጾማል፣ ሲገደፍ ገበያ ያጣብባል። በክት ነው። ይሄ ተረፈ ህዝብ ነው። እየበላ የሚሞታ አህያ ነው። መጋዣ ነው። እናቱን ያገባ ለአዲስ አበባ ሁሉም አባቱ አህያ አማራ ነው። አማራ ነኝ የማይል ኢትዮጵያ ነኝ ነው የሚለው። ዘር ለገበሬ ነው የሚለው። ደደብ ነው። ይበለው ኮሪደር ልማት ምናምን ትላለህ። መርዝ ቢያጠጣው ምን አገባ? አሁን ይኸውላችሁ ፋኖ ብልጥ ቢሆን ኑሮ እንዳቱ አያሌው መንገሻ አገላለጽ ቀድሞ እንደነገረው የዛሬ 2 ዓመት መውጣት ነበረበት። በጎበዝ አለቃ ፈጥኖ ሳይከበብ ወደ ሸዋ እኮ በአንድ ቀን ተንዶ ይገባ ነበር እኮ። ያኔ መኪና አለው ፋኖ እኮ ትራንስፖርት አለው፣ ጠመንጃ አለው፣ መንገዱ ክፍት ነው እንዳለ ወደ ሸዋ እኮ ይገባ ነበር። ጦርነቱን ኦሮሚያ ክልል ማድረግ ይቻል ነበር። ልክ ትግሬዎች እኛ ጋር አድርገው እንደጨፈጨፉ። ለምሳሌ ህዋት ጠፋ ብለው ኦሮሞች የሰሩትን ሴራ ልንገራቸው። የአማራ ክልል እንዲወድም ድሮን በኋላ ጥለዋል አይደል? 150 ኪሎ ሜትር ሲቀራቸው ድሮን ጥለዋል። እነ ወርቁ አይተነው ሁሉ ዘምተዋል። ስተት ነው።
ኦሮሞዎች ሁለታችን እንድንገጥምና የዘላለም እንድንቆራረጥ ነው ያደረጉ ከትግሬዎች ጋር ፕላስ የአማራ ክልል እንዲወድም ህዝቡ እንዲደፈር ህዝቡ እንዲጨፈጨፍ ነው። አሁን እኮ ትምህርት ቤት የዳስ ትምህርት ቤቶች ፈርሰዋል። ሆስፒታሎች፣ ክሊኒኮች ምንም እኮ የለም፣ ወንበር የለም። አማራ ለ200 ዓመት ተመልሷል። ከዚህ በኋላ በማንም ብሔር ቢያሸንፍ እኮ ራሱ አማራ መንግስቱ ነው ቢመጣ 200 ዓመት ይፈጃል። የአማራን ክልል የነበረበትን ለማምጣት ስቴብል ለማድረግ ኤችአይቪ የያዘው አማራ እስከሚጠፋ ራሱ ኦልሞስት በ7.5% ነው የጨመረው ኤችአይቪ። ያላስፈላጊ ደግሞ ሳይፈልጉ ያረገዙ ደግሞ 9% ነው። ተመልከቱ። ያኔ እኮ ኦሮሞች አውቀው ሆን ብለው እኮ ህወሓት ጠፋ ብለው ለቀቁት። ያውም በድሮን አንዳንዴ የአማራ ልዩ ኃይል ይመቱት ነበር። ጀግና ስለሆነ ጀግንነቱ ስላዩ በኋላ ደግሞ ይቅርታ ይላሉ። ህወሓቶች ነው ተብሎ የተሳሳተ መረጃ ተመልከት። የአማራ ልዩ ኃይል አንድ ካምፕ ውስጥ ያለው እኮ ነው በድሮን ይመቱት። ተበቀሏቸው አማራዎች፣ ኦሮሞዎች፣ ኦዴዶች፣ ብልጽግናዎች። ቆሻሻ አማራ መች ይገባዋል? መጡ። ግን ምን ማድረግ ይቻል ነበር? ተፈራ ማሞ እኮ አቶ አያሌው ደውሎለታል። አማራ መስሎት እኔ እየሰማው መስመር ውስጥ አስገብቶ አንገታችንን ያስደፋንን ትግሬ ስትጠብቅ አለው። አማራ መስሎት እኮ ነው። መፈንቅለ መንግስት ድሮ አድርጓል ስለተባለ አቶ አያሌው አምኖት እኮ ነው። አንገታችን የሚቆርጥ ኦሮሞ ወለጋ ላይ ወሎየውን እየጨፈጨፈ ነው ዞሮች ይላሉ። እግዚአብሔር ምስክር ነው። በስልክ ምን አለ? አያሌው አዲስ አበባ መጥ ብንነጋገር አይሻልም አለ። የሻቢያ ሚስት ነዋ፣ ትግሬ ሚስት አጎቴ እያለች ጎጃምን ቡዳ ነው ጅብ ይጋልባል፣ አስክሬን የሸተት አስክሬን ይበላል እያለች የተፈራ ማሞ ሚስት ዘመነ ካሴና ወርቁ አይተነው ይገደሉትን ነበር ሴትዮ። እነዚህ አሁን እንዴት ነው ተገናኙ? ተመልከቱ። ህወሓት ነው አይበላያቸው። እሷም ትግሬ ናት፣ ተፈራም ትግሬ ነው። ትግሬ ነው ያስቀመጣቸው። ዘመነም ትግሬ ነው ያስቀመጠው። ዘመነ ይገደል ብላለች። ዛሬ ከተፈራ ጋር እንዴት ሊሰሩ ይቻሉ? ይህን የሚጠይቅ ጎጃም የለም፣ ወሎዬ የለም። ክልሉን ማውደም አይወድምም ነበር እኮ አብይ ቢፈልግ ገና ትግሬዎች ሲሻገሩ ድሮን አለው ወንዙ ሳይሻገሩ ያጠፋቸው ነበር። በኋላ እኮ ድሮን ተጠቀመ። ውሃ ሲል ጥይት እየሰጠ አማራን አውቆ ጥይት ሲል ውሃ እየሰጠ ጥይት እኮ አጥቶ እኮ ተተኳሽ እኮ ህወሓት እኮ እስከ ደብረ ብርሃን ደረሰ። አውቆ ያን ሁሉ ህዝብ አስጨርሱ። ኦሮሞዎች የማኦሴቱን የቻይናውን የትግል ስልት ነበር የተጠቀሙ። ሁለቱ ጠላቶችህ እንዲጋጠሙ ትተህ አንተ ተራራ ላይ ተቀምጠህ ተመልከት ነው። በተዳከመው ትገባና አሁን በተዳከመው ፋኖ ላይ መጡ። ትግሬን አዳከሙት፣ መቱትና ምንም እንደተወለሰወሰ እንደወደቀ ሲያውቁ ወደ ፋኖ መጡ። ያስወርዳሉ ትጥቅ ብያለሁ። ቀድሜ የሁሉ ነገር ህወሓት ገና ሳይተኩስ ተናግሬያለሁ። ፔጄ የተዘጋ ስራዬን ሁሉ ያጣው በዚህ ምክንያት ትግሬዎች እናታችን ጄኖሳይድ ፈጸመ ምናምን ውሸታቸው ነው። አማራን ግደሉ እያለ ትፎክር የነበረች ራቤ ብላ ስመጣ ምን አገባን ብያለሁ። መብቴ እኮ ነው ለእናቴ ለራሴና። ግን እነሱ ፖለቲካውን እያጋለጥኩባቸው ስለነበሩ አሁን እኔም ቢያገኙ ይገላሉ። $1 ሚሊዮን መድበዋል። የደረሰ መረጃ ለመግደል ማለት ሞጣ የሚባለውን ካስወገዳችሁና እያለው መንገሻ የሚባለውን ከመታችሁ እኛ 4 ኪሎ እንገባለን ነው። አማራን እያነቁት ነው። መረጃ ከየት እንደሚያመጡ አናቅም ይለዋሉ አሉ። ትግሬዎች እዚህ ከተማ እየጠጡ በጣም ነው የሚበሳቸው። ሁለቱ ትግሬዎች አንድ ናቸው። አሁን አያቸዋል እየወጡ ላይፍ ሲሰሩ አንድ ላይ ነው የሚሰሩት። እኔ ግን አንድ ናቸው ብዬ ነበር። ስለዚህ ይኸውላችሁ አማራው ደግሞ አሁን በነዘመነ በኩል ደግሞ ትግሬዎች ጥይት እያቀበሉ የእነሱን ችግር ፕሪቶሪያ ፈተው መጥተው አማራን ክልል አወደሙት። ቅጥረኞች እነዘመነ ካሴ ከየት እንደመጡ አናቅም። ሲማማሉ ቆይተው ከእስክንድር ጋር ዘሎ ገባ። ከዚያ እዚ እያለ አውቆ ምን እያለ ትግሬ ተጠናክሮ 280 ሺህ ጦር እስከሚያሰለጥን ጠበቃቸው። ይሄን ዘመነ ካሴ ነው ያደረገው። ምሬ ወዳጆ ነው ያደረገው። ብታምንም ባታምንም በቅርብ ጊዜ ደግሞ ባየቀናውን መልምለውታል። ሌሎችም ተመልምለዋል። ጎንደር ውስጥ፣ ሸዋ ውስጥ ተመልምለዋል። አሁን እኮ የምሬ ጦር እኮ ጠመንጃና ጥይት እየተጫነለት ነው። ወደ ሸዋ ደግሞ እያስጠጉን። ትግሬ እኮ እኔን እየሰራ ያለ ራስ በራሳችን የሚያጋድልን እኮ ትግሬ ነው። ፋኖን ፋኖ እንዲመታ ከፋፍሎ ክልሉ እንዲወድ ማድረጉ አሁን በተዳከመ አማራ ላይ ዘለው ሊገቡ ነው። ስለዚህ አሁን አማራ 2 ስቴጅ አለ። አንዱ እነዚህ ቅጥረኛ ፋኖችን ጠራርጎ ማጥፋት፣ አንገታቸውን ቆርጦ ከዚያ ከስር ባለው ፋኖ ሌላ መሪ እንደ አፄ ቴዎድሮስ መነሳት አለብን። ሌላውስ አማራ ይሄን ካጠፋ አሁን ያለው ካንሰር ስለሆነ የጠላት መሳሪያ ስለሆነ አሁን የምታዩት ፋኖ በፎቶ የሚታየው በምናም የጉሬላ ፋይት የሽምቅ ተዋጊ በየትኛው ዓለም ላይ ነው?
ፎቶ የሚያሳየው ጠመንጃ የሚያሳየው ቁጥር የሚያሳየው ቦታ የሚያሳየው ስልክ የሚደዋወል በጠላት ሚዲያ ኢንተርቪው ይደረግ። የት ሀገር ነው? ትግሬዎች ሲመጡ እኮ እስከ 1983 የትግራይ መሪ አይታወቅም፣ ጦር እንዳለው አይታወቅም፣ ስማቸው አይታወቅም። ዘሮቻቸው እኮ የማን ቤተሰብ እንደሆኑ ያወቅነው እነ መለስ ዜናዊ የታወቁት ስልጣን ላይ ሲመጡ ነው። ከ5 ዓመት በኋላ ደግሞ ዘሮቻቸውን አወቅን የባንዳ ልጅ መሆኑ። የአማራ ፋኖስ የገንዘብ መሰብሰቢያ ንግድ ባንክን አጅቦ ይልካል ዘመነ ካሴ፣ መልሶ ደግሞ ከዲያስፖራው $150 ደግሞ ይለምናል። እና እኔ የምናገረው ስህተት ነው? እስኪ ስህተት ነው? እስኪ እውነት ነው ውሸት ነው እያላችሁ እስኪ ጻፉ። እስኪ እኔ የምናገረው ሀቅ ነው አይደለም? ሀቅ እኮ ነው፣ እውነት እኮ ነው። እውነት ይመራል፣ ሀቅ ይመራል። እውነት በጣም ያስፈራል። ውሸት የሚሉትን አሁን ብሎክ ላደርግ ልጀምር ነው። ለምን? ጽላዎች ናቸው፣ ለማግኘት ነው እነሱ እንጂ እውነት እንደምናገር አውቃለሁ። እነዚህ ሙልጭ አድርጌ ከቤት የማጥፋት ነው፣ አይጠቅሙኝም። ሀቁ ይሄ ነው። ስለዚህ አማራ 2 ዓመት ትግራይ አወደመው፣ ፋኖ ደግሞ 2 ዓመት አወደመው። አሁን ከስሯል አማራ። የሚበላ የለም አሉ ብታዩት፣ ህፃናት እንዴት እንደሚራቡ እንዳለ አማራን በኢኮኖሚ ጣሉት። እኔ ቀድሜ ተናግሬያለሁ የዛሬ 4 ዓመት ይሄን እንደሚመጣ። ኦሮሞ ቅዘናም ስለሆነ ነው እንጂ ብያለሁ። የዛሬ 3 ዓመት ታስታውሳላችሁ? ቅዘናም ሆኖ ነው እንጂ አባይ ማዶ ቢሻገሩ የሚያቆማቸው ሰው የለም ብያለሁ። ይሄው ገቡ እኮ ገቡ። አሁን እየጨፈጨፍኩ እንደፈለገ ይጨፈጭፋሉ። አሁን ደግሞ እና አብይ ምን አቅደዋል? ህዋትም እንደገባ ያውቃሉ። ተውት። ድሮን አለን፣ አባይን አይሻገሩም ነው። ጀት አለን፣ ህዝቡን ይመታሉ። አሁንም እኮ እየመቱ ነው ህዝቡን። ፋኖ ተኩሶ የማይመታውን አንድ ተኩስና ይጠፋል፣ ገበሬውን ይመታሉ። ዘር ማጥፋት ነው፣ መቀነስ ነው። አማራ በኤችአይቪ ወታደሩ ያለ ኮንዶ የሚገርማቸው መዓት ሰው የወንድ ሚስት ደፍረው ከዚያ ባሏ ጋር ደግሞ ደብቅ። አማራ ባህል አለው፣ ወግ አለው፣ ሃይማኖተኛ ነው። ሙስሊም ክርስቲያኑም በጣም አማኝ ነው። ባሏን አትናገርም ተደፈርኩ ብላ ባልዮ ያደርጋታል። ባልዮ ተይዟል። ሴተኛ አዳሪዎችን ሁሉ እየበከሉ ሴተኛ አዳሪው ሄዶ ደግሞ ሚሊሻ ያደርጋል፣ ፋኖም ያደርጋል። ተያይዞ አማራውን እንዲያልቅ ያደረጉት ይሄን መሀይም ህዝብ እንኳንም ጨረሱት። ጥቅም የለውም። ይሄ እኮ አዛባ ተሸካሚ እኮ ነው። አሁን ወደ አረብ ሀገር የሚላከው 500,000 በየትኛው አገር ነው? በየትኛው ዓለም ነው? ግማሽ ሚሊዮን ዘመናዊ ባርነት የሚላከው ኦሮሞ ነው? ትግሬ ነው? ፍልስጤም ነው? አሜሪካ ነው? ጀርመን ነው? አማራ እኮ ነው። አሁን ይሄ ሩዝ ቀቃይ ይሄ ዘመኔ ስለሚውል ቀሚሷን አድርጋ ይሄን ጎጃ ማዘና አድርጎ ይሄ ልቀማላ እነዚህ ሴቶች አሁን ቂጧ ቀርናና ቂጧን ለማሳየት የምትወጣ ሁሉ እውቀት የላትም። ትግሉን ግን ገደለችው። ሳንቲም እያወጣች ለጠላት ጆከርዬ ስሙን እኮ አታውቁም። የክሪስ ብራውን ፎቶ እኮ ምስምናል። ጆከር የሚባለው ዘገየ የሚባለው ትግሬ መስሏት እኮ ክሪስ ብራውን መሆኑ እኮ አታውቅም። ይቺ ሩዝ ቀቃይ ይቻውን አማራ አይደለችም፣ ተረፈ ህዝብ ናት። እነዚህ እኮ አይቆጠሩም። በሚሊዮን ነው የሄዱት ታውቃላችሁ። እነዚህ አይቆጠሩም። እንኳን እነሱ እዚህ ውስጥ ያላችሁ ሰዎች አትቆጠሩ። አማራ ማለት እንደኔ መሆን ነው። በወኔ በእውቀት በመረጃ መሙላት ነው፣ መሞላት ነው። ለነጻነት መታገል ነው። እኔ አማራ ነኝ ብሎ ትግራይ ለመሸከም ኤርትራ አለመሞዳሞር ነው። ወደ ቤተ መንግስት መሄድ ነው። ከዚህ ውጭ ያለው አማራ ይሄን የማያስብ እኔ አማራ ነኝ የማይል አማራ አይደለም። ዝም ብሎ 70 ሚሊዮን ይባላል እንጂ ኢትዮጵያኒስት ነው። አማራ እኮ ትግሬ ለመግደል መታወቂያውን አማራ ብሎ ሰጥቶት በኢትዮጵያ ውስጥ እኔ ኢትዮጵያዊ ነኝ እንደ ግን እኮ መታወቂያ ስትለው አማራ ይላል። እነሱ ለመግደል አማራ ብሎ ጽፈውለታል። እሱ ግን ሀይኔ ኢትዮጵያዊ ነኝ። እንዲህ አይነት ወልጋዳ ህዝብ መጥፋት አለበት። 5 ሚሊዮን የነቃ አማራ እንደ ትግሬዎች ከተገኘ ብዛት እኮ አይደለም ጥራት ነው። አሁን እኮ አንድነት አለ የሚያስፈልገው ጥራት ነው። አሁን ፋኖ አንድ ሆነ ምናምን ጥራት ነው የሚያስፈልገው። የፋኖ መሪዎች ጥራት አላቸው። የትግሬ ተልእኮ ነው ተሸክሞ የመጡ ነው ብላችሁ እናፈርሳቸዋለን። ባይዞ ዘመነ ካሴ ጠብቀኝ፣ 1 ሳምንት ብቻ ጠብቀኝ፣ አፈርሳለሁ። ህዝቡ እየሰማ እኔ እንቅልፌን ትቻውን እዚህ ጋር የገባው ጠዋት ገብቻለሁ። በእኛ ሌሊት ነው። ከሌሊቱ ስንት ሰዓት መሰላችሁ? ከሌሊቱ 10 ሰዓት ነው። እግዚአብሔር ያሳያችሁ። እኔ አልተኛ። ለእኔ እኮ ገንዘብ ይሰጠኝ የበላው ሌላው በአዱ እነ ዘመድኩ ነው የዘረፉት። አማራ ግን እኔን ለማጥፋት ነው የሚሰራው። ቀጥል አስማማው። ሰላም አስማማው። ሰላም ሰላም። ወጣ እንዴት ናችሁ? ሰላም ብያለሁ። ቀጥል።
ጀርባዬ መናፈሻ ስላለ ጫጫታ ካለ እንዳይረብሻችሁ። በመሰረቱ አሁን ላይ ስለ አደረጃጀቱ ነው መናገር የፈለኩትና በመሰረቱ አደረጃጀት በድብቅ ካልሆነ የካድሬ ስብስብ ነው። በድብቅ ማለት ደግሞ ምን ማለት ነው? መልካቸውን መታየት የለበትም። ወያኔዎቹ እንዳደረጉት ፊታቸው ብቻ ሳይሆን ስማቸውን ቀይረውታል እኮ እነሱ። ሁሉም ስማቸውን ቀይረዋል ያኔ ሲደራጁ። ምክንያቱም ለቤተሰቦቻቸው ደህንነት ሲባልና ለድርጅታቸው ደህንነት ሲባል ቤተሰቦቻቸውን ይዘው ምን ሊያደርጓቸው ይችላሉ? ሊደራደሩ ይችላሉ። እህቱን ይዞ መጥቶ ደርግ በቃ ወይ አቁም ወይ እንትን በል እያለ እንዳይደራደርባቸው ስማቸውን ቀይረዋል። እስከ አባታቸው ነው የቀየሩት አብዛኞቹ። ለምን? በአባታቸው ከታወቀ የደርግ ደህንነት ሄዶ ይይዝና ይደራደርባቸዋል። የኛዎቹስ የመንግስት ጋዜጠኞች ሁሉ እስኪገቡ ድረስ ነው የተደራጁት። እኔ ይሄን ሰምቻለሁ። ጋዜጠኛ እንደሄደ ምናልባት መሳይ ላይ አላየህም እንዴ? ስለ ወልቃይት ራያ ገዱ እንደሚለው ይቺ እኮ የህዋት ሀሳብ ነች። ወልቃይትና ራያ ይላልን በሪፈረንደም ይወሰናል። አየሁ ዘመነ ካሴ ሪፈረንደም ማለት እኮ 99% ትግሬ ሰፍሮበታል። እኔ አብይና ገዱ የመጡ ጊዜ የጠየቁት እኮ በሪፈረንደም ይመለሳል፣ በዓለም ላይ ያለውን ሰብስበን አየው ተመልከት። እንደውም መተከልና ደራ ደግሞ ጭራሽ የለም። ስለመተከል ስለደራ እነ ዘመነ ያገባቸው። ቀጥል። በጣም ጥሩ። አሁን አደረጃጀት ደግሞ የሚገርመው እኮ እነሱ 13 አባል ነው ያላቸው እኮ 13 አባል ነን ምናምን 10 ምናምን 14 ነው 13 ብቻ። የኢህአዴግ እኮ ማዕከላዊ ኮሚቴ እኮ 36 አለው እኮ ማዕከላዊ ኮሚቴ ብቻው። በአደረጃጀት ውስጥ በትንሹ ከ30-40 በላይ መሆን አለበት አንድ አደረጃጀት እኔ ድርጅት ነኝ ለማለት ከ30-40 በላይ አባላት መኖር አለበት። ምክንያቱም በአደረጃጀቱ ስር ብዙ ዘርፍ ስላለው ነው። አንደኛ ፖለቲካ ዘርፍ አለ። ፖለቲካ ዘርፍ ብቻውን 10 ምናምን ነው። አየው ፕሮፓጋንዳ ዘርፍ 5-6 መሆን አለበት። ዋና መሪን ምክትል መሪ ያለው ሎጂስቲክ ደግሞ ራሱ ከ20 በላይ መሆን አለበት። ምክንያቱም የገንዘብ አቅርቦት ስለሆነ ወደ ሌላ ነገር ግለሰብ ከያዘው ግለሰቡ ለራሱ ጥቅም ሊያውለው ስለሚችል ሁለት ከሆኑም ተደራድረው ጥቅሙን ሊያደርጉ ስለሚችሉ በርከት ያለ የሎጂስቲክ በርከት ያለ ሰው መሆን አለበት ተብሎ ስለሚገመት የነሱ ግን 10 ምናምን ሰው ነው ተደራጀ ነው አባል እነዚህን ብለው ሲሉ ማፈሪያ። ሌላው የሚያሳፍረው ዘመነ ካሴ ሲቃወም የነበረው በሙሉ እሰይ አሁን ደግሞ ይላል። የሚገርም መረጃ እያመጣ ስለ ዘመነ ካሴ ሲያወራ የነበረ አሁን ተገልብጦ 180 ዲግሪ ከዚህ አደረጃጀት ላይ ያለበት ይላል። ጎበዞች በርቱ ይላል። ያን ሁሉ መረጃ በጣም የሚያዘንኩባቸው ሰዎች ስላሉ ነው። ሌላው በስማርትፎን እየተነሳ ነው ፊትን እያሳየ መደራጀት የምትችለው ይሄ በፍጹም ሊሆን የማይችል ነገር ነው። በፍጹም ታዲያ ይሄን ሴራ መስራት የሚያውቀው ማፊያ ቡድን ስለሆነ የነዘመነን ቤተሰብ ይዞ እንደፈለገ ማድረግ ይችላል። ነገር ግን እነዘመነ ራሳቸው ካድሬ ስለሆኑ እናቱን ይዛል። የሚያጠፋውን ዝም ብሎ ያያል። መንግስት ሊያጠፋው የመጣውን አደረጃጀት አይኑ እያየ ዝም ብሎ ድሮኑን መነኩሳትን በድሮን የጨፈጨፈ መንግስት ነው አሁን እነዚህ ሲደራጁ ዝም ብሎ የሚያየው። ይሄ ቀልድ ነው። ሌላው ሎጎውን ይዩት። እኔ አጠር አድርጌ ልናገር ውጭም ስለሆንኩኝ ጥሩ አይደለምና ሎጎውን ይዩት። ሎጎ ራሱ የህወሓት ሎጎ ነው። ይሄ የእንትኑ የስንዴ ዛላዋ አለች ተከባ በዙሪያዋ ተመሳሳይ ነው። አቀራረባችሁ ይዩት። ኤክስ እንትኑ ላይ የአክሱም ሐውልት ላይ ኤክስ ያለችዋን የት አድርገዋታል? ከታች አድርገዋታል። ደግሞ እሷን ድራግ አድርገው አመጣው ከታች አድርገዋታል። ራሷን ተቀራራቢ አድርገው እንደው አንዲት እኮ የህወሓቶች እንኳን ቢያንስ የሆነ ቀይ ነገር ቢጫ ነገር አለው። የነሱ የዚህ እኮ የላቸውም እኮ የኢትዮጵያ እንትን እንኳን የለውም። እኔ በዛ በኢትዮጵያዊነት እያመንኩ ሳይሆን እንዲሁ አትሊስት እንኳን እነሱ ስለሚያምኑ እናምናለን ኢትዮጵያን መልሳታለን ያሉ ስለሆነ የዛ እንኳን የለውም። የኢትዮጵያ ጥላቻቸው ያላቸው ወያኔዎቻቸው እንጂ ይሄን የፈጠሩት እነዚህም አይደሉም። እነዚህ አሽከሮች ናቸው፣ ቅጥረኞች ናቸው። ይሄን ስናወራ ከዚህ በፊት ስንቱን ስናፈርሰው መጣን። ስንቱን እናፈረሳችሁ እንሞታ ስንቱ ተናገራችሁት። አሁንም ያን ጊዜ ጨርሰን ሊያልቅ ሲል ሌላ አጀንዳ ይመጣልናል። በቀደም እንደውም ስናወራ ነበረ እኮ እነዘመን አሁን እየከሰሙ ስለሆነ ሌላ ነገር ያመጣሉ ብላችሁ ቆርጣችኋል እኮ። ምክትል ያርጉት ይችላሉ። በቃ ይሄኛው ፌል አድርጓላ ፌዝ አውት እያደረገባቸው ነው። ይሄም ደግሞ አሁን ቀጥቅጣ ነው ፌዝ አውት ሲያደርግ ሌላ ደግሞ ያመጣሉ። ባለፈው የነገርኩ ግጥም እኮ ናት። ይሄንን ገለባ መሄጃ ወዴት ነው ብለህ አትጠይቀው፣ የነገው ንፋስ ነው መንገዱን የሚያውቀው። ይሄ ንፋስ የሆነ ህዝብ ነው። ጨርሻለሁ። በጣም አመሰግናለሁ አስሜ። በጣም ትልቅ መረጃ ነው እየሰጠን ያለው። መይሳው ቀጥል።
መይሳው ቀጥል። ሰላም ብያለሁ። እንዴት ናችሁ? ይሰማል? ይሰማል። ቀጥል። ያው እንግዲህ ከጅምሩ መሰረት የሌለው ስለሆነ መሰረት ሊቃን የተሳተፉበት ትልልቅ ሰዎች የደህንነትም ሆነ የፖለቲካ ሰዎች ስላልተሳተፉበት የኩታራ ጨዋታ ስለነበር የእምቧይ ካብ ስለነበር አሁን ተመሰረተ የተባለው እንትን እየፈረሰ ነው እንጂ እየተመሰረተ አይደለም። ሰው አልገባው ነው እንጂ የመጨረሻው ላይ እየደረሰ ነው። አሁን ተመሰረተ የተባለው የቃቃ ጨዋታ እና የምንድን ነው የአይጥ ሽርሽር። እንዲያውን እውነት ለመናገር ከመሪ ወዳጅ የተባለው ሰውዬ ከቤተ አማራ ጫፍ ድረስ እስከ ቋራ ድረስ በምን ሁሉ ነው? ስንት ቀን ፈጅቶበት ነው? በጣም ሩቅ እኮ ነው። ያ ማን ነው የሚባለው? ማን ነው? ደሳለኝ ቋራ እኮ ውሸት ነው። በይሳው እንደ ባድመ እኮ ነው የተካሄደው እኮ። አዎ እንደዛ ነው የተካሄደው። ውሸት ነው። አሁን ፈርሷል፣ አልቋል። አሁን አስማማው እንዳለው ፌዛው ታርጓል። ሌላ ደግሞ ያመጣሉ፣ ክሬት ያደርጋሉ። ባይዞ የህወሓት ድርጅት ፊት ለፊት ከሚታየው ከምናውቀው ይልቅ የተደበቀው ነው መርዛማና አደገኛ። ማናውቀው በጣም ብዙ ድርጅት አላቸው። በሱዳን፣ በኬንያ፣ በአውሮፓ በተለያየ ሀገር በዓለም ላይ አላቸው። በውጭ በዲያስፖራ ሁሉ ማለት ነው። እና የህወሓት ሻዕቢያ ሴራ ገና አማራውም አልገባውም። እነዚህ ዘመነ ካሴ ጣብ ምን ነገር የሚያመጡ ነገር የለም። በረጅም ገበር ታስረው የተለቀቁ ውሾች ናቸው። ዝም ብለው የሚጮሁ ማለት ነው። ልብሱን እኮ የለበሰው ልብስ እንኳን አልመዳ ጨርቃጨርቅ ተሰፍቶ የመጣ እኮ ነው። የት መሰለህ ዘመን የለበሰው ልብስ እስቲ እየው እስኪ አልመዳ ጨርቃጨርቅ። እኔ በሆነ ጊዜ አሁን በቅርቡ ቀን ሄጄ ነበር ወደ ትግራይ ክልል ብለው ወደሚጠሩት አካባቢ ድንበር አካባቢ ማለት ነው። ሄጄ የሰሜን ጎንደር ሰውና የቤተ አማራ ሰው የሚሰደደው ለቀን ስራ ስለሌለ ክልሉ ስለፈረሰ ስለወደመ ለቀን ስራ መቀሌና አዲግራት ማምለክ ትግራይ ክልል ከሚሉ ነው የሚሄድ። ድሮ አውድማ ለመጥረግና ቃርም ለመቃረብ ትግሬ ወደ አማራ መሬት ነበር የሚመጣ። አሁን ተገልጦ ወደዛ እየሄደ ነው። እነሱ ልማት ላይ ናቸው። ከአውሮፓ ከአሜሪካ አውሮፕላን ያርፋል፣ መቀሌ አዲግራት ያርፋል አውሮፕላን የካርጎ የተለያየ በድርጅት ስም ከፍተኛ የሆነ የጦር መሳሪያ እያስገቡ ነው። ከፍተኛ የሆነ አሁን እነሱ የሚመስለኝ እነሱ በዘመነ በኩል በቅልብተኛው በዘመነ በኩል አንድ የሚመዟት ካርድ ያለች ይመስለኛል። እሱ ምንድነው አንቀጽ 39 የሚል ያስነግራሉ ይመስለኛል። ዝም በግምት ማለት ነው። ከማየው እንቅስቃሴ አማራ አገር ሊሆን ናሽናል ሆነ ወይም ብሔራዊ ሆነ አማራ አገር መሰረተ ብለው የራሳቸው መስርተው ጠቅለል ይልሉና አማራ ያለ ሀገር ብቻው ሊቀር በውሸት ቅድሚያ ለታሪክ ጠባሳ ለመጣልና ክፉ እንትን ለማድረግ ሴራ እያሴሩ ነው። ኦኬ እንግዲህ ተቋርጧል። ተቋርጧል። ታብታብ አድርጉ። አይሰማም አይደል? አሁን መጣሃል። ቀጥል እስኪ። ኔትወርክ በጣም ቀይ ነው የሚያሳየኝ። ፖር ነው ኔትወርክ የለም። እና አሁን እንትን ህወሓቶች ከደገፉት ይህን ድርጅት የራሱ ዋህ ነው የመሰረተው ማለት ነው። እና የጨበራ ምርጫና የጨበራ የማጭበርበሪያ ድርጅት ነው መሰረት ነው የተባለው። እሱም ደግሞ አማራው እየነቃ ይመስለኛል። አሁን አልደገፈውም፣ ሙሉ በሙሉ አልደገፈውም። አሁን አማራው ዝም ብሎ ግሪስ ሰው ይሄ ሚዲያ ላይ ያለው የሚንጋጋው ጥቅም ጋር የሚጋራው እሱ ለጓልፈልግ ቀጣይ ማሟሟቂያ ነው። ፋኖ ገንዘብ ያስፈልጋል ምናምን ነው። ገንዘብ እኮ ፋኖ ያስፈልገውም። አሁን ፋኖ እኮ መተኮስ ነው ያቃተው። ገንዘብ ምን ይሰራል? አንደኛ አንቀውን ያዙ። ታጋይ እኮ ገንዘብ እኮ አይይዝም። ባይዙ አሁን እኮ የአማራ ፋኖ ትግል በኪሱ ዶላር እኮ እየከተተ ነው የሚዋጋው። ዳረቂ መጠጫ ውሸት እኮ ነው። የለም በቃ የለም። በጣም አመሰግናቸዋለሁ። እግዚአብሔር ይስጥልኝ። ሁለቱም እንግዲህ ይወርዳሉ። ውሸት ነው ሁሉም ነገር የምታዩት ነው። ሳልሳዊ ብአዴን ነው እየተቋቋመ ያለው። ኢህዴን ይቅርታ፣ ኢህዴን ዳግማዊ ኢህዴን፣ የህወሓት ኢህዴን፣ የፋኖ ህወሓት ኢህዴን ማለት አለባቸው።
የሚገርማችሁ አንድ ሚስጥር ልንገራችሁ። እያሰቡት ያለ ሌላ ነገር አለ። አሁን ትግሬዎች ይሄ ባይሳካ ማለት ነው፣ ይሄ ባይሳካ ይዋጋሉ። ለወልቃይትና ራያ ታያላችሁ፣ ጦርነት ይከፍታሉ። አሁን አማራ መዋጋት አይችልማ። አብይም ቅዘናም አልቋል፣ ጦሩ ይዋጋሉ። እና ከፍተኛ ጦር እንግዲህ ተመልከቱ፣ ወደ አዲስ አበባ ሲመጡ የሚያስቆማቸው ጠፍቶ እኮ የሀገር ሰው እየተጠራ እየተጮኸ ነው። ጦርነቱን ኦሮሞች ይመሩ ስለነበር ማለት ነው። ተዋጊው አማራ በዚህ ግባ በዚህ እያሉ አውቀው ማለት ነው እየተመሳጠሩ ልክ እኮ ሻዕቢያ እንደመጣ አሁን እንደውም ይሄ ሁሉ ከከሸፋቸው ምን እንደሚያደርጉ ታውቃላችሁ? በቀጥታ አገር ይሆናሉ። ለወልቃይት ራያ ኦልሬዲ ሰፍረውበታል። እንደውም እሱ ብቻ አይደለም እስከ ጣና ሊመጡ ይችላሉ እየተዋጉ ማለት ነው። ተዋግተው አንቀጽ 39ን እውን አድርገው ሊገነጠሉ ይችላሉ። አንዳንድ እዚህ ከተማ የሚወራ ወሬ ስላለ ነው። ትግሬዎች፣ ሁለቱ ትግሬዎች እንደውም እኔ አሁን አማራ እየነቃ ነው። ይሄ አደረጃጀት ሲፈርስ ምን እንደሚሆን ታውቃላችሁ? ኤርትራና ትግሬ፣ የኤርትራና የትግሬ ጦር ሁለቱ አንዱ ነው ይመጣል። እየተዋጋ እንደ ድሮ ማለት በቃ እየተዋጋ ይመጣል። ማንም የሚያቆመው የለም። አማራ ተዳክሟል፣ እርቦታል። እየተዋጉ ይመጣሉ። የሚፈልጉት ድንበር ድረስ ይይዛሉ። ከዚያ ነጮች ኢትዮጵያ መፍረስ ስላለባት ትፈርሳለች፣ አገር ይሆናሉ ማለት ነው። ኦሮሞ ምንም ችግር የለበትም። ይህንን አንገቱን እየቆረጣል የወሎየውን የጨረሰው አማራ ተነስቶ ነው አዲስ አበባ ሰው የሚዋጋው። ኦሮሞች እንዳለ ባሉ ይሄን ብቻ አይደለም ደጀንን ይሻገራሉ። ጎጃሜኛ ነው እያሉ ፈርሷል ህዝቡ። በቃ ማንም ይዋጋ የለም። ይሄን ያደረገው ራሱ ፋኖ ነው። ስለዚህ ሚስጥሩ፣ ትልቁ ሚስጥር የፋኖ ትግል ሊሳካ ያልቻለው ይችን ቁልፍ ነገር ይዛችሁ ውጡ። እንደነዘመነ ያለው ገና በልጅነቱ የተመለመለ ጌታቸው አሰፋ የሚባል መቀሌ ሆኖ የሚያሾረው ትግል ነው። የፋኖ ተኩሱ ቁም የሚቆም ተኩሱ ሲባል የሚተኩሱ ምን እንደዚህ ያርጉ የሚሉ የሚያረጓቸው ትግሬዎች ናቸው። ጎጃም ውስጥ የተፈጠረ ባንዳ መሰላችሁ? 11 መኪና እኮ ጤፍ ጭኖ ነው የሄደው። የጎጃም ገበሬ ግን ርቦት ባዶ በጎጃም አዘን አንጠልጥሎ በባዶ እግሩ ሄደ። እንዴ የትግሬ ጦር መሪዎች ሲፈቱ የዚያን የማወቅ ነበረባቸው። ዘመንና ያገው ፋኖች ናቸው የፈቷቸው። ሆን ተብሎ እኮ ነው። አብይ ያሰራቸውን እኮ ነው። አብይ አህመድ ያሰራቸውን ፈተው እኮ መቀሌ ድረስ እኮ ሸኝተው የላኩ ናቸው። ይሄ ጌታቸው አሰፋ ሆኖ ዘመነ ጋር እየተነጋገርን ይሄን ያደረገው ፍታቸው ተብሎ፣ ከጀርባቸው ደግሞ ትልልቅ ሀብታሞች አሉ ይሄን የሚያግዙ። የትግሬ የሚያመር ሀብታሞችም አሉ ለራሳቸው ንብረት ሲሉ ማለት ነው። ስለዚህ አማራሁን ዘመንን ብንቃወም ምን ህዝቡ ነው ተነስቶ፣ ሌላው ተራው ፋኖ ተነስቶ ምናልባት መሪውን ደብቆ እየተዋጋ በጎበዝ አለቃ ሊያባራቸው ይችላል። ወደ ስልጣን ልመጣ እንችላል። ከዚህ በኋላ ይሄ የአማራ ትግል ሞቷል ብያለሁ እኮ እኔ እኮ ፋኖ ሞቷል ስላችሁ ሰደባችሁኝ። የዛሬ 8 ወር እንደ ካንሰር ነው መቆረጥ አለበት ያልኳችሁ እኮ የጠላት ፋኖ ስለሆነ ህዋትና ሻዕቢያን ተሸክሞ የሚመጣ ፋኖ የአማራ ጥፊ ነው። ቻቻ ቀጥል። ተመልከቱ። ጎንደሬን አልፎ ሞታዬ ሰላም ነው። ይቅርታ ጎጃሜ ጎንደሬን አልፎ ከትግሬና ሻዕቢያ ጋር ሲደራደር ምን ይመስላል? ትግሬ ደግሞ ጎንደሬን አልፎ ስለማይቀበላቸው ጎጃም ጋር ሲለጠፍ ምን ይመስላል? አማራ ሰላም። ቀጥል። ቻቻ የሚባል ሰው ቀጥል። ሞታ እንዴት ነው? ሰላም ነው። ምንድን ነው የምትጎትተው? ይሄ ኧረ እንትን ነው ሴራ ነው እያየሁ ነው። ከፊት ያሉ በባዴ ላይ ይዟል፣ ከኋላ ያሉ ይገፋል። ምንድን ነው? ኧረ እንትን ነው በቃሬሳ እየሄደች ነው። ሞታ አልገባህም? መቀመጫ ነው የሚታየኝ ከኋላ ተገልጦ
ከኋላ ያለው ከፊት ያለው ወደ የማያማራ ፋኖ ትግል ነው በለው የዋት ፋኖ እንደነ ዘመነ ካሴ ስላለ ዋ ያኛው በቃሬዛ እየሳበ ነው። እሱ ቃረዞን ይዘራል። ከፊት ያለው እንግዲህ ትግሬ ማለት ነው። ከኋላ ያለው ትግሬማ ከኋላ ያለው ይገፋል። ዘመነ ካሴ ነው እንጂ አምሬ ወዳጁ ዘመንና ምሬ ከፊት ምሬ ነው። ዘመን ከኋላ ያለው ደብረ ሲሆን ጌታ ማን እናድርገው? ምሬ ወዳጁ ማን እናድርገው? ሞታ ባየቀን ነው የተኛችማ ሮማን ተሰማናት መሰል። እሷ ሮማን ናት። የተኛችሁ ሮማን ተሰማናት መስልም ሰው እንዲሁም የማይሰራው ስራ እኮ የለም። ሰው ከኋላና ያኛው ይጎትታል። የተኛችሁ ማለ የፋኖ ትግል እኮ ማለት ነው። ከኋላ ትግሬ ይቀረቅራል። አየው ፋኖ አማራ ፋኖ ነው። ከፊት እየገፋ ነው እየጎተተ ጥቅሙን የሚጠቀመው ትግሬ ነው ነው የምትልን። አሁን የምትነፋ ማናት? ከኋላ ያለው ቾም ሲሆን ያብሳል። ከፊት ያለ የምትነፋ ኢትዮጵያ ናት። ቆይ የምትነፋ ኢትዮጵያ ናት። አማራ ነው የሚነፋው በመሀል ማለ ያለው ከፊት ያለው ኦሮሞ። አይ ከፊት ያለውማ ከፊት ያለው ኦሮሞ ነው። ሞታ እሱ የአማራ ህዝብ ማለት ነው። ሴቱ የአማራ ህዝብ ነው። ከፊት ያለው እነ ዘመነ ናቸው። ከኋላ ያለው ደግሞ እነ ደብረ ጽዮን እነ ምናምን ናቸው የሚነፉ ከኋላ። ትንፋሽ እየወጣ እያየሁ እኔ በጣም እኮ የሚገባ ይቅርታ ስሜ ይቅርታ ስማማው ተሳስቼ ነው የሳብኩ። ሰላም ተሳስቼ ነው የሳብኩ። በጣም ጥሩ። የሚገርም ነገር እኮ ነው። ቻቻ የማይሰራው ስራ የለም። ከፊት ዘመነ ወይ ማን ነው ይሄ? የፋኖ መሪዎች የህዋት ፋኖች ናቸው። መሀል ላይ ያለው አማራ ማለት ነው የምትነፋ ሴት፣ ከኋላ ያለው ደግሞ ነጌታቸው አሰፋ ነው የሚጠበጥሩ። ተመልከት፣ ዘመነ ካሴ ጎትታል ሳንሳውን፣ መሀል ላይ አማራ የምትባሏ ተኝታለች፣ ከኋላ ደግሞ ትግሬ ይነፋል። ተመልከቱ። ይሄ ነው የፋኖ ትግል አሁንና የህዋት ትግል ቻቻ አቀናብሮ ያመጣው ነው። ሌላ ምንም። ይሄ ተቆርጦ የዓለም ህዝብ ሊያው ይገባል። ራሱ አማራው ማየት አለበት። አማራን ነው የሚጠበጥባት እኮ መካከል ላይ ያለችው አማራ ህዝብ ማለት። ከኋላ የሚገፋው ደግሞ ያኛው እኮ የታመመች መስሎት እንዴ ከኋላ ነፊው ነው የሚያታል። ነፊውን ጌታቸው አሰፋ የሚነፋው አማራ ነው። የሚጎትተው ደግሞ እነ ምሬ ምናምን ናቸው እየተጋገዙ ወደኋላ። ከባድ ስለሆነ አየህ ባየቀናው ይግዛል፣ ዘመነ ሲደክመው ምሬ ያግዛል እያሉ ነው። መሀል ላይ ያለችው አማራ የምትባል አማራ ነው። አማራ ህዝብ ማለት ከኋላ ጌታቸው ረዳ እነ ደብረ ጽዮን እነ ኢሳያስ የሚቀረቅሩ። አብይ ደግሞ ከርቀት ያለ አይታችሁታል። አብይ ደግሞ እንዲያርፉ ከርቀት እያየ ነው። አላያችሁት ነው? በእንትን ነው በስውር ነው የተሰራው። አይታችሁ እኮ ነው ከርቀት። እኔ አይቼዋለሁ። አብይ ደግሞ እንደዚህ አድርጎ ያያል። አጎንብሶ እንደዚህ ቂጡ እንደዚህ አድርጎ አብይ ያያል። ምን እየተሰራ ነው እያለ ልኮና ተዋርደናል እኮ። ቻቻ እንዴት አይነት ጉድ አሳየን ዛሬ። ታምር እኮ ነው። ታምር እኮ ነው። ሰላም ሞታ አንተን ነው የምጠጡ እንጂ ባናትሽ የምትጠጡ። ይሄን የማርያም ምስል ይዛችሁ ሰላም ቀጥል። እንዴት ነህ? ቀጥል። ሰላም አለን። ለበልበዋል አይደል? ይሄን አማራ ኡረዲ ይሄ ገጠሬ ማን አስገባው ደግሞ? ከብት አጋዥ ሌኒን ካርል ማርክስ እና ሌኒን መሀይም ፖለቲከኛ ይሆን ይላሉ። ደግሞ ጥጃ ጠባቂ ደግሞ ይህንን
የኦሮሞ ኮፍያ አስመስሎ ገብቶ ምን ወራዳ ነው አንተ የታባትክ እንዴ በጣም ነው የገረመኝ ድፍሮት እኮ በግ ጠባቂ ግመል አጋጆች በነዘገየ ስስቅ ደግሞ የመጣ ደግሞ ግመል አጋጅ ፖለቲካዋ የተሰራ ባለበት ቦስ ቀጥል ሰላም ሞታ እንደና ቀጥል ሰላም ደህና ነህ ደህና ነኝ ይለኛል ደህና ባልሆነ እዚህ ጋር እንደ 2 ሰዓት ቁጭ ብዬ ላይቭ ሰራል ቀጥል ሰላም ብልጽግና ቀጥልስ ሞታችን እንዴት ነህ ሰላም ቀጥል እኔም እኮ ስዕሉ የቅድሙ ልጅ ስዕለቻቻ በጣም እዚህ ፍርስ እያልኩ ብቻ እግዚአብሔር ታስታውሳለህ ወያኔ ወደ ስልጣን እንደወጣ አንድ ስዕል ይሳለኛል ጡቶቿ ወደ ኤርትራ በኩል ያለች ላም አንገቷ ኢትዮጵያ ውስጥ ከዛ ጋር ያነጻጽር ገብቷል ካስታውስ እንደውም ሞጣ ኤክስፖርት ያደርጉ ነበር ሻቢያዎች ኢትዮጵያ ቡና ተጫውተውበታል እኮ እና አማራ እኮ እና ኦሮሞ ትግሬ እንደቀላልኩ ተጫወተበት ሁለቱ ትግሬዎች ይሄን ሀገር እኮ ሙሉ አሁንም እኮ ኢትዮጵያ ውስጥ ያሉ እነሱ ናቸው ኢኮኖሚ እነሱ የሚገርም ነገር ሁለቱ ትግሬዎች ያልከው ነገር ትከሻዬን ከብዶኛል ከምር ነው የምልህ እኔ አሁን ነፃ ሆኜ የምነግርህ እቅዳቸው እኮ ቀይ ባህርን ማን ነው አሰብን ከኛ ላይ ሲነጥቁ ለወደፊት አስቀምጠው እኮ ነው መለስ እኮ ያጠፍቶት አይደለም በትክክል ሁለቱ ትግሬዎች የምትለው ነገር ሪል ነው በቃ ሪል ነው ነገ አንድ ሆኖ ላለመምጣታቸው ምንም ዋስትና የለንም መጡ እንጂ እንደ አሰብን እኮ በዜና ተነገረው ኢትዮጵያ ኤርትራ ፕሬስ ላይ እኮ ወጥቷል አታነብም ብልጽግና ደግሞ አብይ የሚሰጣችሁን ነገር ነው አታነቡ አይ ብልጽግና ሞሊዳይ ምንም ችግር አለባቸው አታውቁም እንዴ እንደው አንተ ቁጭ ብለህ እኔ እየተናገርኩ ስንት ዓመት እዚህ ተማሪ ነህ አሁን የፖለቲካ ተማሪ ነህ 101 ማለፍ አልቻልክም አሁን አንተ አንድ ናቸው ብዬ ነገር አንድ ናቸው ገና ብለህ ታስባለህ እንዴ አንድማ ስለሆነ እኮ ነው እየመጡ ያለው እናንተ ባለፈው እኮ እኔ ያዳንኳችሁ ኦሮሞዎችን ብልጽግና ራሱ እኔ ነኝ ያዳንኩት እኮ ሊዋጋ ነበርኩ ሲዋጋ ምን አልኩት ግማሹ ኤርትራ ከህወሓት ጋር ይሰለፋል ግማሹ ደግሞ ከፋኖ ጋር ይመጣል አልኩ ከዚህ አብይ አህመድ ፖለቲካ ስለማይችል አንተ ነው ነገርኳል ወደ አቆመ ጦርነቱ ብልጽግና ቢከፍት ነው ጦርነት አለቀለት ነበር አማራ የማይመለስ ኦሮሞ የሚጠፋ ነበር በቀጥታ እንዴት ነው ይመጡ ነበር መሰለኝ ግማሹ ፋኖ ጋር ይመጣል ኤርትራ ግማሹ ደግሞ ከህወሓት ጋር ይመጣሉ ራሱ ኤርትራዎች ቀጥ ብለው ይመጡና አማራ ነው ማጥፋት የሚፈልጉት በቃ ስልጣን